አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም ብያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች አላህ ይጠብቃችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በቅንነት ቤተሰብ የሆናችሁም ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩት ማለት ነው። ላይክ እንዳትረሱ ውድ ቤተሰቦቼ። ለምታበረታቱ ጀዛኩሙላሁ ኸይረን ቃላት የለኝም። አላህ ኸይርን ጀዛ ይክፈላችሁ ማለት ነው። ዛሬ እስኪ ውሎዬን ላሳያችሁ። ማሻአላ ተባረከ ረህማን። እንደዛ ፏፈሽ አርጌ ጓደኞቼን እጠራቸዋለሁ ማለት ነው። ጓደኞች አሉኝ ከኔ አካባቢ የሚሰሩ ማለት ነው። እና ማሻአላ እዚህ ጋ እንጀራ ጋግሬያለሁ። ማሻአላ በፌስታል በፕላስቲክ እንትን ብየዋለሁ ማለት ነው እንዳይደርቅብኝ። እዚህ ጋ ደግሞ ሰላጣ ሰርቻለሁ። እዚህ ጋ ኬክ አለ። እዚህ ጋ ደግሞ አልጫ ወጥ ሰርቻለሁ ማለት ነው። ማሻአላ ይሄው በዚህ መልኩ ፏፈሽ አርጌ ሰው ባለው ነው በአሞ ነው እንደዚህ ፍርሽርሽ አድርጌ ጓደኞቼን እጠራቸዋለሁ ማለት ነው። ይመጣሉ። ባለን ጊዜ ባለን ነገር እንደሰታለን ማለት ነው። ሀዋይቢ እና እናንተም እንደዛ አንዳንዴ ጓደኛ ራሱ ባይኖራችሁ በቃ የሆነ አይደለ ሰርታችሁ የሆነ ራሳችሁን በቃ ደስተኛ ለማድረግ ያኔ ሞክሩን። ያው ብዙ ጊዜ ለመስራት ይመቸኛል ጊዜ ያለኝ ግን የሆነ ስሪ ስሪ አይለኝም። ስብሃናላ ብቻችሁን ስትሆኑ የሆነ እንትን የሚላችሁ ነገር አለ፣ የሚያሳንፋችሁ ነገር አለ፣ እውነት ለመናገር ማለት ነው። እና ሟላ ዚም ያኔ እንትን ዱኤት ካለ እንጀራ እንዴት እንጋግር ብላችሁ ማሰብ የለባችሁም። ሟላ ዚም ጤፍ ዱኤት እኮ ባይሆን ነጭ ዱኤት ራሱ ይሆናል እንጀራ ማለት ነው። ይሄው እዚህ ጋር አሁን ሻላ ወላሂ እንዴት እንደሚያምር ሀቂቃ ማለት ነው። ከቻልንበት እኛ መስራት ነጭ ዱቄቱም ያው ትክክለኛ እንጀራ ይሆናል ባንልም ማሻአላ በቃ እንደ ነገሩ የሆነ አድርገን ጋግረን መጠቀም እንችላለን ማለት ነው። ውድ ሀገሬ ልጆች እና ኬክም ይኸው ጋግሬያለሁ። ይሄንን የጋገርኩት ግን ሀቂቃ ማለት ነው ሁላ የሰራሁት ያው ጓደኞችን ለማስደሰት እነሱን አምጥቼ ከእነሱ ጋር እንትን ለማለት እንጂ እኔ ለራሴ እንደዚህ ለብቻዬ አልሰራም። ሰው ሲኖር ወይም ደግሞ ጓደኛ ሲኖራችሁ የሆነ ትበረታታላችሁ፣ ትጠነክራላችሁ እውነት ለመናገር እና እነሱም እንደዚህ እንትን ብለው እኔን ሀቂቃ እንትን ይሉኛል ማለት ነው፣ ያዝናኑኛል። ፏፈሽ እንላለን በአንድ እና ማሻአላ ማሻአላ በሉ ኑ እንብላ። አሁን ጓደኞቼ ይመጣሉ። ፍቃደኛ ከሆኑ አብረን አንድ ላይ ካሜራው ላይ ከገቡ እንትን እላችኋለሁ ማለት ነው። ፍቃደኛ ካልሆኑ ደግሞ ያው እኔ በዚህ መልኩ ጓደኞቼ ጋር ፏፈሽ ለማለት ይሄው እንደምታዩት ማሻአላ ደስ ይላል። እናንተም ተደሰቱ እላችኋለሁ። ቪዲዮውን ከወደዳችሁት ላይክ ሼር አድርጉልኝ ማለት ነው። አዲሶችም ሰብስክራይብ አድርጉኝ። መልካምነት ለራስ ነው፣ አይከፈልበትም። ውድ ሀገሬ ልጆች ቅን እንሁን፣ መልካም እንሁን። ሁሌም መልካም ስንሆን አላህ ሱብሃነሁ ወተዓላ ደግሞ ለእኛ መልካሞችን ያቀርብልናል ማለት ነው። መጥፎ ከሆነ ደግሞ ያው በመጥፎነታችን የምናገኘው እንትን የለም እንከስራለን እንጂ ማለት ነው። ለሰዎች መልካም ማሰብ በጣም ሀይል ነው ከምንም በላይ ማለት ነው። አንድ ለአንድ መያያዝ አለብን። አንድ ለአንድ መተጋገዝ በቃ ከራስ አስበልጠን ለሌሎች ማሰብ አለብን ማለት ነው። እውነት ለመናገር አሁን ባለንበት ጊዜ በጣም ይከብዳል። ግን ቢሆንም በቃ ከራሳችን የበለጠ ለሰዎች ማሰብ አለብን። ቀሪውን ደግሞ ለአላህ ለእኛ ደግሞ አላህ አለ፣ ሰበቡ ብቻ ነው እንጂ የምናደርሰው ማለት ነው። እና ውዶችዬ ድምፄን የቀነስኩት እንዳይሰሙኝ ብዬ ነው። ሰዎቹ ድምፄን በጣም ቀንሸዋለሁ ማለት ነው። ያው ጓደኞችም ሲመጡ እንደዚህ ድምፅ አውጥተን ምናምን እንትን አንልም፣ አናወራም፣ ቀስ ብለን ነው ማለት ነው። ሰዎቹ ከሰሙ ደግሞ ያው ታውቃላችሁ አረቦች እንደዚህ አይነት ግርግር ነገር አይፈልጉም። እኔ ያው በእርግጥ አልሐምዱሊላ ጓደኞችሽን አምጪ ምግብ ከሰራሁ እንደዚህ ዳቦ ምናምን ከጋገርኩኝ
ጓደኞችን ጥሪያቸው ጓደኞች ጋር እንትን በይ ነው የሚሉኝ ልጆቹ ማለት ነው። እኔ ልጆች ቤት ነው የምሰራው። አልሐምዱሊላህ እንደዚህ በጣም የሚያስቸግር የሚያጨናንቅ ነገር የለብኝም። እና ቢሆንም ግን እንደዚህ አሉን ብለን እኛ የሆነ በቃ አረቦች ዛሬ ስቀው ነገ አይደግሙትም እና ማለት ነው። እና እንደዚህ አሉኝ ብዬ እኔ እንደፈለግኩ አልሆነም ማለት ነው። ጓደኞችም ሲመጡ በቃ ሳያውቁ ይገባሉ። የኔ መኝታ ክላሴ ከውጭ ስለሆነ በቃ እንደፈለግን እንትን እንላለን ማለት ነው። እና ማሻአላህ እነሱ ብዙ ጊዜ ይፈቅዱልኛል ከጓደኞቼ ጋር እንዲሄድ እነሱም ደግሞ እንዲመጡ በቃ ችግር የለውም ይላሉ ማለት ነው። ሆኖም ግን እኔ ብዙም አላምናቸውም ማለት ነው አረቦችን እውነት ለመናገር። እና ሀዋይቢ ይህንን ይመስላል። ማሻአላ በጣም ደስ ብሎኛል እላቸዋለሁ። ላይክ ሸር እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።